በቃ ይሄ ልጅ ሞቷል እያላችሁ ነው። ሱብሃንአላህ በጣም ነው የሚያሳዝነው። በጣም ያሳዝናል። ሐቂቃ በጣም ነው ያዘንኩት። ለምን በዚህ እድሜው በወጣትነት እድሜው በዛ ላይ ደግሞ በራሱ ዜጋ በራሱ ሰው በተወግቶ ተገድሏል ሲባል አስባችሁታል? በጣም ነው የሚዘገንነው። በጣም ነው የሚያሳዝነው። የእውነት የወሎ ራያ ልጆች መቼ እንደምሰለጥኑ አይዶን ነው አላውቅም። የእውነት ሁሉ ጊዜ ማለት ነው ሳውዲ ላይ ተገዳደሉ፣ በዚህ ቦታ ተገዳደሉ የራያ ልጆች በቃ የሚባለው ደግሞ የራያ ልጆች እንዴ እናንተ ቆይ ወንድነት እኮ አይደለም። ሰውን በቢላው መቁጠጥ ወንድነት ነው እንዴ? ወንድነት አይደለም ይሄ፣ ጀብድነት አይደለም። በጣም የዘቀጠ አስተሳሰብ ነው። ሰው በሐሳብ እኮ መረዳዳት አለ፣ በሐሳብ መቀያየር አለ፣ አገር መስደድ አለ፣ አሲዞ መላክ አለ፣ ብዙ ነገር አለ። ግን ስለገደላችሁት አሁን የዚህን ልጅ ህይወት ቀጠፋችሁ፣ እናቱን ዘላለም አስለቀሳችኋል። እናንተም የዘላለም ሰቀቀን። ኧረ ሰልጥኑ። በጣም ነው የምታስጠሉት። በጣም እናንተ እንደዚህ ቲክቶክ ላይ የምታውቋቸውን ሰዎች ማለት ነው በቃ በሐሳባችሁ ይመጡባችኋል። እኔ ብቻ ነው የሚመጡብኝ። አሁን ይችልሽ ከበቀደም ጀምሬ እያሰብኳት ነበረ። ወይኔ ለምን አረቄ ሸጠች? አረቄ ስትሸጥ ተይዛ ነው የታሰረችው አይደል? ሳውዲ እንደዛ ነው ያላችሁትኝና ለምን ለልጇ ስትል ለምን አንገቷን ደፍታ ሰው ቤት አልሰራችም? ለምን በቃ የሆነ እያሰብኩ ልጇን ክፉ አስለምዳ እንግዲህ በ3 አመት ከምናምን ነው በ4 አመት ነው የላከቻት አሳድጋት ማለት ነው። ክፉ ነገር አስለምዳት ልጇን። በዛውም እናት አባት የላትም ለእህቶቿ ናቸው። አላቅም እህቶቿ እንዴት እንደሆኑ እግዚአብሔር ጥሩ ያድርግላት እንጂ እሷን እያሰብኩ አሁን ደግሞ ቴዲ ሞተ ሲባል ትናንትና ግርር ነው ያልኩት ጋይስ። በቃ ድንግጥ ታውቃላችሁ። የሰይጣን ጆሮ ይደፈን። ከቤተሰብ የሆነ ነገር የሆነ እስኪመስለኝ ድረስ ይሄ አጥንቴ እንዲህ በቃ ጥቁር ብዬ ይሄ ውጥት እስኪል ድረስ ነው የደነገጥኩት። የምር በቃ ከሆነ ያልኩት በቃ እኔ እንጃ በኢየሱስ ስም። እና ለምንድን ነው እኔ እዚህ ቲክቶክ ላይ ማቃቸውን ምናምን ሰዎች ጋይስ፣ በተለይ እዚህ ቲክቶክ ላይ ማለት ነው ማቃቸው ዩቲዩብ ላይ ማቃቸው ምናምን በሐሳብ ይመጡብኛል። ለምንድን ነው የሆነ ነገር ሆነው ከሆነ ወይ የሆነ ሞታው ወይ የሆነ ነገር ታስረው ምናምን ከሆነ ወይኔ እንደዚህ ባያደርጉ ወይኔ እንደዚህ ባይሆኑ እኮ ምናምን እያልኩ ብቻ በሐሳብ ያስባቸዋለሁ። እመቤቴን ነው የምላችሁ። ሀታ በህልሜ ሁሉ ይመጡብኛል። በህልሜ ሁሉ እኔ ብቻ ነኝ። ግን በጣም ነው የሚያሳዝነው የምር። ደግሞ ሳውዲ ላይ ጓደኛ የምታምኑ ሰዎች የምር ነው የምላችሁ። በተለይ ብቻችሁን እየኖራችሁ አብዛኛውን ወንዶች ናቸው የሚገዳደሉት። ወንዶች ሆናችሁ የሀገሬ ልጅ ነው የሰፈሬ ልጅ ነው የሰፈር ልጅ ባይዘው የሰፈር ሰው የቂጥ እካክ ነው ትላለች እናቴ። እካካም ናቸው ትላለች እናቴ። የሰፈር ሰው ሲጀመር አያስፈልግም። ሲጀመር የሰፈር ሰው ይሁን ምንም ይሁን አያስፈልግም ጋይስ። የሰፈሬ ልጅ ነው ምናምን። በተለይ ደግሞ አሁን ላይ በጣም ጨካኞች ሆነዋል። በጣም ማለት ለምን እንደሆነ አላውቅም። እና የምታምኑ ሰዎች ሚስት ካላችሁ ከሚስት ስራችሁን ሰርታችሁ ወደ ሚስታችሁ፣ ያለበለዚያ ከስራችሁ፣ ያለበለዚያ ደግሞ በቃ ከሰው ጋራ አለመነካካት። በጣም ነው ያዘንኩት። መቤቴ እኔ ቴዲ ይሞታል ብዬ አስቤ አላውቅም እግዚአብሔርን